እናሻግራት ሁላችንን በመደመር መነሻችን ጫፍ እስከ ጫፍ እንዲሰማ እንለኩስ ቢቀጣጠል የድል ሻማ ኢትዮጵያ ጋር በዲፕሎማሲ በፖለቲካ በዲሞክራሲ በልማት አቅም ያወጣ ያለ ፓርቲ ስለሆነ እናንተም እንደምታውቁት ይሄንን ፓርቲ እኛ ማሸጋገር መቻል አለን። መሰረቶቻችን እናንተ ናችሁ። ስንዴ ነው ምልክታችን። ስንዴን ምረጡ። ይሄ ስንዴ ምልክት የሆነበት ዋናው ምክንያት እናንተ በታሪክም በትምህርትም እንደው በሰምታችሁ እንደምታውቁት ከዚህ በፊት ኢትዮጵያ ስንዴ ከውጭ ሀገር ለፍጆታ ነበር የምታስገባው አይደል? አሁን ግን ኢትዮጵያ አፍሪካ ውስጥ ወደ ውጭ ኤክስፖርት ከሚያደርጉት ሀገሮች በጣም ትልቅ ሀገር እንግዲህ ደሃ ሀገር ነው። ከደሃ ሀገር ውስጥ በጣም የተሻለ ነገር እምርታ ያሳየ በስንዴ ብልጽግና በዓለም ላይ የተመሰከረ ወደ ተምሳሌት የተሸጋገረች አገር ስለሆነች ነው የተመረጠውና በስንዴ ብቻ ሳይሆን ተቆጥሮ አያልቅም። ብልጽግና በጣም ብዙ ነው። ለብልጽግና አንድነት ያስፈልጋል፣ አብሮነት ያስፈልጋል፣ መተሳሰብ ያስፈልጋል። ስለዚህ ተያይዘን ነው መሸጋገር የምንችለው። ስለዚህ ለብልጽግና መሰረቶች እናንተ ስለሆናችሁ እኛ እንደው ዛሬ ብዙ የምናወራው ነገር ባይኖርም እንደው ከእናንተ ጋር ለመታወቅ ካርድ ይዘን ተመልሰን ቀጥሎ ያሉ ፕሮግራሞች ላይ በጣም ብዙ ስራዎችን እንሰራለን። ዋና ከእናንተ የሚጠበቀው አንድ ሆነን ምርጫ ክልላችን ቦንኬ ገረሴ ምርጫ ክልል ከኮሻለ ጫፍ ተነስቶ እስከ ተወላ ድረስ የሚሄድ 3 መዋቅሮችን የያዘ ሰፊ ህዝብ ያለበት ሰፊ ነዋሪ ያለበት ሰፊ አምራች ነጋዴ፣ ሽማግሌ፣ ወጣት ያለበት ነው። በዞናችን ውስጥ በጣም ሰፊ ከአርባ ምንጭ ምርጫ ክልል ቀጥሎ ሁለተኛ ትልቁ ምርጫ ክልል ነው። ብዙ መራጭ ያለበት ምርጫ ክልል ስለሆነ እንደማታሳፍሩን እርግጠኞች ስለሆነን ብዙ ስራዎችን እንሰራለን። በእርግጥም ያው የህዝባችን ጥያቄ በጣም ብዙ ነው። የተመለሱ ጥያቄዎች አሉ። ይሄንን እንደገና ያልተመለሱ ጥያቄዎችን ወደ ፌደራል መንግስት ሄነን ከፌደራል መንግስት ጋር እንደራደራለን። መልካም ነገሮችን እኛ እንጠብቃለን። እንግዲህ እግዚአብሔር ፈቃድ ሆኖ ፌደራል መንግስት ሄደን ዋና ሀገሪቱ መሪ የሆኑት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ነው የምንቀመጠው። ስለዚህ ገረሴ ልማት ጥያቄ፣ የገረሴ ህዝብ ጥያቄ፣ የገረሴ ዙሪያ ጥያቄ፣ የቦንኬ ወረዳ ጥያቄ፣ የልማት የመልካም አስተዳደር የዲሞክራሲ ጥያቄዎችን ያለ ፍርሃት በእውቀት በሳይንሳዊ መንገድ በመተንተን ለጠቅላይ ሚኒስትሩ ፊት ለፊት ቁጭ ብለን ለማቅረብ እንሞክራለን። እኛ አናሳፍርም። አታፍሩንም አይደል? ክልል ተመራጮችን ተመልከቱ። እናንተን እኛ እናሳፍርም። ከፈጣሪ ጋር ሆነን ብዙ ትግሎችን እናደርጋለን። ይኸው ክብርት ወይዘሮ አለምነሽ አለች፣ አቶ ሀክሜ አለ፣ መሰለች አለች፣ አቶ አየለ ሞላ አለ እና የፖለቲካ ጥያቄ፣ የሰላም ጥያቄ፣ የሁሉም ጥያቄዎችን በማገናዘብ በማሰላሰል በመተንተን ከፌደራል እስከ ክልል ድረስ ማቅረብ የሚችሉ አቅም ያላቸው ልምድ ያላቸው ተመራጮችን ይዘን መጥተናል። ከፈጣሪ ጋር ሆነን ከእናንተ ጋር ሆነን ገረሴ ከተማን ገረሴ ዙሪያን ቦንኬን እናሸጋግራለን። ከፈጣሪ ጋር ሆነን ተቀበላላችሁ አይደል? ስለዚህ ህዝባችንን እግዚአብሔር ይባርክ፣ ፈጣሪ ይባርክ።